ተመልካቾቻችንም ሆነ ከኛ ጋር ላሉት ሁሉም በጣም ይቅርታ የሚል የኢቢኤስ ቴሌቪዥን መስራች አቶ አማን ፍስሐ ጽዮን ማረፋቸው ተሰምቷል። ኢቢኤስ ድጋሜ ሀዘን ወደ ቤታቸው ገብቷል። ሰላም ጤና ይስጥልኝ የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? እንዴት ከረማችሁ? በጣም የሚያሳዝን ነገር ዛሬ እንግዲህ ከሰዓት በኋላ የተሰማው ዜና በጣም ያሳዝናል። ኢቢኤስ እንግዲህ ድጋሜ ሀዘን ወደ ቤታቸው ገብቷል። የኢቢኤስ መስራች ባለቤት እንዲሁም ዋና ስራ አስኪያጅ ማረፋቸው ተሰምቷል። ነፍስ ይማር። እንደሚታወቀው ኢቢኤስ ባሳለፍነው ቀናቶች ማለት ይቻላል ሳምንታቶች ተወዳጅና ሳቂታውን ነጻነት ወርቅነህ ማጣታችን ይታወሳል። ዛሬ እንግዲህ ድጋሚ ደግሞ ዋና ስራ አስኪያጁ ህይወታቸው ማለፉ ተሰምቷል። የኢትዮጵያ ሚዲያ ኢንዱስትሪ ፈርቀዳጅና የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም ማረፋቸው ተሰምቷል። እንግዲህ ከዚህ ዓለም ድካም አርፈዋል ማለት ነው። ለኢቢኤሶች በጣም ትልቅ እና ከባድ ሀዘን መሆኑን እንግዲህ የኢቢኤስ ቴሌቪዥን በራሳቸው ወጥተው ተናግረዋል ማለት ነው። አቶ አማን አሻራቸውን አቶ አማን የኢቢኤስ ቴሌቪዥን በመመስረት በኢትዮጵያ የቴሌቪዥን እና የመዝናኛ ዘርፍ ላይ አዲስ ታሪክ የጻፉ ዘመናዊ አሰራርን ያስተዋወቁ እና ለበርካታ የሚዲያ ባለሙያዎች የሙያ አባት የነበሩ ባለ ራዕይ መሪ እንደነበሩ ብዙዎች እየተናገሩ ይገኛሉ። በጣም ማሳዛኝ ነው። በተለይ ለኢቢኤሶች እንግዲህ አስፊቲ ህይወቱ ካለፈበት ጊዜ ጀምሮ የተለያዩ የሙያ አጋሮቻቸው ቶሎ በሚባል ደረጃ በፍጥነት ማለት ይቻላል ህይወታቸው እያለፈ ይገኛልና በጣም ማሳዛኝ በጣም ልብ የሚሰብር ነገር ነው። እንደሚታወቀው ተጫዋቹ ተወዳጁ በጣም በብዙዎች ዘንድ ብዙ ነገር ሲያደርግ የነበረ እንዲሁም ደግሞ በባንክ አካውንቱ ምንም ያልተገኘው ተወዳጁ በጣም በብዙዎች ልብ ላይ የቀረው አርቲስት ነጻነት ወርቅነህ በቅርብ ጊዜ ህይወቱ እንዳለፈ ተሰምቷል። አርቲስት ነጻነት ወርቅነህ እንግዲህ ከዚህ በፊት ታሞ እንደነበረ ከዛ በኋላ ግን እረፍት እንኳን ውሰድ ሲባል አይ ለልጆቼ ማን አላቸው ብሎ እያመመው ህመሙን ችሎ ሲሰራ እንደነበረ ጧት ላይ ተነስቶ ግን ጁስ ስጡኝ ብሎ ከዛ ህይወቱ እንዳለፈ ተሰምቷል። የአርቲስቱ ልጆች ራሱ ከኢትዮጵያ ወደ አሜሪካ ብር ያላከ ሲያስተምራቸው እንደነበረና ከዛ በኋላ ደግሞ እርዳታ ተጠይቆላቸው ለነሱ ብዙ ነገሮችን ያደረገ ሲያደርግ የነበረ ነው። ኢቢኤስ ጀግና ሰው ነበር ያጣችው። እንግዲህ ደግሞ ዋናውን ዛፉን መስራቹን አቶ አማንን ዛሬ አጥተዋል ማለት ነው። በጣም ከባድ ነው ለኢትዮጵያውያኖች፣ ለኢቢኤስ ብቻ ሳይሆን ለመላው ኢትዮጵያ ህዝብ በጣም ከባድ ሰው ትልቅ ሰው ነው ያጣ ነው ብዬ አስባለሁ። ምክንያቱም በኢቢኤስ ብዙ ነገሮች ይተላለፉበታል። በተለይ ደግሞ የጠፉ ሰዎች ይገናኙበታል፣ የተቸገሩ ሰዎች ይረዱበታል፣ ብዙ ነገር ይደረጋልና አስፊቲም ህይወቱ ሲያልፍ ህክምናውን ሙሉ በሙሉ እነሱ ነበሩ ባለቤቶቹ የህክምናውን ወጪ የሸፈኑት። ከዛ በኋላ ነው ህዝብ እንዲረዳ የተደረገውና መስራቾቹ አቶ አማንም እንዲሁም ባለቤቱ በጣም ብዙ ነገር ለኢትዮጵያ ህዝብ ሲያደርጉ የነበሩ እንዲሁም ደግሞ በተለይ ደግሞ በሚዲያው ዘርፍ በጣም ትልቅ አስተዋጽኦ ያደረጉ ነበሩ። ዛሬ ግን በህይወት የሉም ማለት ነው። ለኢቢኤሶች በጣም መራር ሀዘን እንደሚሆን እርግጠኛ ነኝ። እንግዲህ ያንን በማስመልከት መቅደስ ደበሳይ የተናገረችው ነገር በጣም ብዙዎችን ልብ የሚነካ ነገር አለ። እስኪ እሱን እንስማና እንመለሳለን። እንግዲህ የአቶ አማን ህልፈት ከተሰማ ጀምሮ ከጠቅላይ ሚኒስተሩ ጀምሮ እንዲሁም የሙያ አጋሮቹ የሀዘን መልእክታቸውን እያስተላለፉ ይገኛሉ። መቅዲ እንግዲህ በፌስቡክ ፔጇ ላይ እንዲህ ብላ ትጀምራለች።
ሙያተኝነት እና ደግነት፣ ባለራዕይና መልካም አባት፣ ጥበበኛ ባል፣ ቅርብ የአባት ያህል አለቃ ለኢትዮጵያ የሚዲያ ዘርፍ ተቀዳሚ ያስገኝ ነበር አቶ አማን። ምን ይባላል ደግ ሰው አይቆይም። አይ ሰው ከንቱ። ለመላው የኢቢኤስ ቤተሰብ መጽናናት ይሁን። በተለይ ብቸኛ ጓደኛ የሆንካት ሚስትህ፣ ወንድሟ፣ መከታዋ የሆንክላት የሥራ አጋሯ፣ አለቃ፣ ደግሞ ታዛዥ አገልጋይዋ፣ የማትለያት ስትወጡ ስትገቡ አንድ ላይ፣ በከፍታ ደግሞ በፈተና ጊዜያት ሁሌ የሚያደበዝዝ የእውነት ቃል ኪዳን መለኪያ ነበራችሁ። ምን ይውጥሽ ይሆን ወይዘሮ ማክዳ? እግዚአብሔር መንፈስ ቅዱስ ያጽናሽ። በብዙ የምትሳሱላቸው ልጆቻችሁ ፈጣሪ ያጽናችሁ። በሚዲያው ዘርፍ ለተሰነቀው የከፍታ ራዕይ እንደሚቀጥል በጽኑ አምናለሁ። አማንዬ ነፍስህ በደጋጎች አጠገብ ትረፍ ትላለች። እንግዲህ እሷ ብቻ ሳትሆን ጠቅላይ ሚኒስትሩም ለኢትዮጵያ መልካም ውለታ እንደዋሉ ግዴታቸውን ብቻ ሳይሆን መልካም አገልግሎት እንዳገለገሉ ገልጸዋል ማለት ነው። እግዚአብሔር አምላክ ለሁሉም መጽናናትን እንዲሰጥ ነው የምንመኘው። ለኢቢኤሶች ግን በጣም ከባዱ ወር ነው ብዬ አስባለሁ። በአንድ ወር ጊዜ ውስጥ እነዚህን የመሳሰሉ ሰዎች ማጣት ማለት በጣም ከባድ ነው። አንድ ቤት ውስጥ እንግዲህ አንድ ወር ባልሞላ ጊዜ ውስጥ ትልልቅ ሰዎችን ለራሳቸው አልፎ ለሀገር የሚጠቅሙ ሰዎችን ማጣት ማለት በጣም ከባድ ነው። በነገራችን ላይ አሁን ላይ በኢቢኤስ ብቻ ሳይሆን በየትኛውም ቦታ የምትሰሙት ሀዘን ነው፣ እንጉርጉሮ ነው። ለምን እንደሆነ እኔ አላቅም። የሰው ህይወት እንደቀላል ነው በየሚዲያው ህይወት አልፏል የሚባለው። በእርግጥ ነው አንድ ሰው ታሞ ቤተሰብ አስታሞ ህይወቱ ሲያልፍ ደስ ይላል። ግን አንዳንድ ቦታዎች፣ አንዳንድ አካባቢዎች፣ አንዳንድ ጊዜ ደግሞ ድንገት ዝም ብሎ የሰው ልጅ ህይወት እንደ ቀልድ የሚያልፍበት ጊዜ ላይ ነው እና የደረስነው። እግዚአብሔር አምላክ ከእንደዚህ አይነት አደጋ እንዲጠብቀን እንዲሁም ደግሞ ረጅም እድሜ ከጤና ጋር እንዲሰጠን ምኞቴ ነው። ለአቶ አማን እንዲሁም ለባለቤቱ ለማክዳ፣ ለልጆቹ፣ ለመላው የኢቢኤስ ሰራተኞች እግዚአብሔር አምላክ መጽናናትን እንዲሰጥ እመኛለሁ። በጣም ሲያደርጉት የነበሩት ከዋንትያ ብንጀምር በጣም ብዙዎችን ሲረዱ የነበሩ ኢቢኤሶች ናቸውና መቅዲ እንዳለችው እርግጠኛ ነኝ ስራው ይቀጥላል ብዬ አስባለሁ። ለቤተሰቦቹ ግን እግዚአብሔር አምላክ መጽናናትን ይስጥ።